የድሪም ስፔስ ቤቶች ዋጋቸው ለምን አነሰ? የህንፃዎቹ ጥራት ምን ያክል ነው? ቤቶቹ በምን ያክል ጊዜ ተገንብተው ያልቃሉ? በከተማችን ወይም በሀገራችን ላይ በፖስቴንሽን የተሰሩ ህንፃዎች አሉ? ሃርመኒ ቢልደርስ ማን ነው? ራስህን አስተዋውቅ። ስሜ ኢንጂነር ጸጋዬ በጨን ይባላል። ሃርመኒ ቢልደርስ መስራች አባልና ስራ አስኪያጅ ነኝ። በሙያዬ ደግሞ በሲቪል ምህንድስና የዲግሪ ተመራቂ ነኝ። 13 ዓመት በላይ የስራ ልምድ በዚህ በምህንድስና ስራ ላይ ቆይቻለሁ። ቢልደርስ ማን ነው? ሃርመኒ የተመሰረተው የድሪም ስፔስ እህት ኩባንያ ሆኖ ነው። የድሪም ስፔስን 10,000 ቤቶች ገንብቶ ለማስረከብ ከጎን ሆኖ የተመሰረተ ካምፓኒ ሲሆን የተለያየ ዓመት የስራ ልምድ ያላቸው፣ የተለያየ የሙያ ስነ ምግባር ያላቸው፣ የተለያየ ቦታና የተለያየ ሀገራትና የተለያየ ሙያ ላይ የሰሩ መሐንዲሶች፣ አካውንታንቶች እንዲሁም ማኔጅመንት ላይ የሰሩ ሰዎች በጋራ በመሆን ያቋቋሙትና ይህንን የ10,000 ቤት የድሪም ስፔስን ግብ ከዳር እንዲደርስ ዋነኛ ሚና የሚጫወተው ሃርመኒ ቢልደርስ እሱ ታስቦ የተቋቋመ ካምፓኒ ነው። የድሪም ስፔስ ቤቶች ዋጋቸው ለምን አነሰ? እንግዲህ ድሪም ስፔስ ላይ ያሉት ቤቶች ያው እኛ ዋጋው አላነሰም ነው የምንለው። ዋጋ አላነሰም የምንልበት ምክንያት ከዲዛይን ጀምሮ ነገሮች በተለያየ መልኩ እንዲቀንሱ ተደርገው በሙያ ብስለት በፎርምወርክ አጠቃቀም ሊሆን ይችላል፣ በብረት አጠቃቀም ሊሆን ይችላል፣ የተለያየ ማሻሻያዎች ተደርገውበት ዲዛይን የተደረጉ ቤቶች ናቸው እና ያንሳል አንልም። ያው የመጀመሪያ ነገሩ ድሪም ስፔስ የሚቀበለው የአገልግሎት ብቻ በመሆኑ አንድ ይሄ ዋጋውን እንዲቀንስ ያደርገዋል። ሌላ ደግሞ ያስገባናቸው ቴክኖሎጂዎች ሀገራችን ላይ በአሁን ሰዓት በጥልቀት እየሰሩ ያሉ ቴክኖሎጂዎች አሉ። እነሱን በማስገባታችን የቤቱ ዋጋ በዛ ምክንያት ሊቀንስ ችሏል። ስለ ፖስቴንሽን ያው በሰፊው ገለጻ ይኖራል ሌላ ጊዜ። ግን በትንሹም ቢሆን ለመግለጽ ፖስቴንሽን ከጊዜ አንስቶ እስከ ማቴሪያል አጠቃቀም ድረስ ነገሮችን እንዲቀንሱ የሚያደርግ ሂሳባችንን ተመጣጣኝ የሚያደርግልን፣ ለምሳሌ 21 ቀን የሚፈጀውን የነበረውን የኮንክሪት የመድረቅ ሁኔታን ወደ 4 ቀን ዝቅ የሚያደርግ፣ በፈለግነው ቀን የፈለግነውን አክል አውትፑት እንዲኖረን የሚያደርገን አዲስ ቴክኖሎጂ ህንፃዎቻችን ላይ አውለናል። በሱ ምክንያት ዋናው ሊቀንስበት የቻለው ምክንያት የፖስቴንሽን መጠቀማችን ነው። ከዛ በተረፈ ደግሞ ቅድም እንደገለጽኩት ዲዛይኖቻችን ፎርምወርክ ብዙ እንዳናባክን፣ ብረት ብዙ እንዳይባክን ተደርገው ዲዛይን ስለተደረጉ ቤቶቻችን በዛ ምክንያት ዝቅተኛ በሆነ ዋጋ ለማቅረብ ችለናል ማለት ነው። ፖስቴንሽን ስለምጠቀመው ብቻ ነው? ያው ትልቁ ምክንያት እሱ ሆኖ ቅድም እንደገለጽኩት ድሪም ስፔስ ነገሮችን ማፋጠን ነው እንጂ ሰውየው እንደሚገነባው ባለቤቱ እንደሚገነባው ተደርጎ ነው መታሰብ ያለበት። ማለት የግንባታ ሂሳብ ብቻ ስለምንቀበልበት ሌላ የሚከተል ትርፍ ስለሌለው በዛ ምክንያት የቤቶቹ ዋጋ ሊቀንስ ይችላል። የህንፃዎቹ ጥራት ምን ያክል ነው? እሺ፣ የህንፃዎቹ ጥራት ዝቅተኛ ሂሳብ ስለተከፈለባቸው ዝቅተኛ ይሆናሉ ማለት አይደለም። ስላቦቻችን ሶሊድ ስላቦች ናቸው። ዓለም አቀፍ ጥራትን የጠበቀ ፖስቴንሽን በሚባል ቴክኖሎጂ ቅድም እንደገለጽኩት በሱ ነው የሚሰራው። ያው የተለያዩ ጎግል ላይ ዩቲዩብ ላይ የተለያዩ ቪዲዮዎችን ስለ ፖስቴንሽን ሰርች ብታዩ ልታገኙ ትችላላችሁ። በቅርብ ጊዜ እንኳን ቱርክ ላይ የተከሰተው ርዕደ መሬት አብዛኛውን ቆሞ የተገኙት ህንፃዎች በፖስቴንሽን አማካኝነት የተሰሩ ህንፃዎች ናቸው እና ዋጋቸው ዝቅተኛ ሆነ ማለት ቤቶቹ ዝቅተኛ ኳሊቲ ይኖራቸዋል ማለት አይደለም። በብሎኬት በሪብድ ብሎኬት ሳይሆን የሚሰሩት ሶሊድ ስላብ ጥንካሬውን የጠበቀ የርዕደ መሬትን መከላከል የሚችል ብዙ አይነት ነገሮችን መከላከል የሚችል ሶሊድ ስላብ እና ጥራቱን የጠበቀ ህንፃ ነው የሚሰራው። ቤቶቹ በምን ያክል ጊዜ ተገንብተው ያልቃሉ? እንግዲህ ቤቶቹ በድሪም ስፔስ በተቀመጠው አቅጣጫ መሰረት በተሰጣቸው የጊዜ ገደብ ተገንብተው ያልቃሉ። ያው የመጀመሪያው አሁን ወደ ጅማሮ እየተንደረደሩ ያሉት ሳይቶች ላይ በአመት ከ6 ወር ውስጥ ቤቶቹ ተገንብተው ያልቃሉ። ያው ሁለተኛና ሶስተኛ ፌዞች ደግሞ እየቀጠሉ ይሄዳሉ። የመጀመሪያው እቅዳችን ግን በአመት ከ6 ወር የሚያልቅ ሲሆን ያው የመጨረሻ ደግሞ እንግዲህ ከ8 ዓመት እንደማያልፍና 2 ዓመት እንደ ኮንቲንጀንሲ በመያዝ ከ8 ዓመት እንደማያልፍ ያው ቃላችንን እንሰጣለን። በዛ መሰረት
ነው ቤቶቹ ተገንብተው የሚያልቁት። በከተማችን ወይም በሀገራችን ላይ በፖስቴሽን የተሰሩ ህንፃዎች አሉ። አዎ በጣም ብዙ ህንፃዎች በአሁኑ ሰዓት እየተሰሩ ያሉት ሃይራይዚንግ ተብሎ የሚጠቀሱ ህንፃዎች እየተሰሩ ያሉት በፖስቴንሽን አማካኝነት ነው። ያው ስለ ፖስቴንሽን የተወሰነ ገለጻ ለማድረግ በጣም በአሁኑ ሰዓት ሀገራችንን ኮንስትራክሽን እየተቆጣጠረ ያለ የስራ ሂደት ነው። ከኛ ጋር በአጋርነት የሚሰራውም አልፋ ፖስቴንሽን አሁን በትንሹ እጁ ላይ ከ28 ከ30 በላይ ሳይቶች አሉት። ይሄም ማለት ከመንግስት ተቋማት ጀምሮ እንደ ምሳሌነት ብናነሳ የፒያሳ በሀገራችን የመጀመሪያ ደረጃውን የጠበቀ ሞል እየተሰራ ነው። 10,000 ካሬ ያለው ቢልዲንግ በፖስቴንሽን ነው እየተሰራ ያለው። በጣም ትልልቅ ሞሎችን፣ ትልልቅ መጋዘኖችን ሆሪዞንታል ስትራክቸር ያለ ኮለን ረዣዥም ስፓኖችን መስራት የሚያስችል ቴክኖሎጂ ነው እና አሁን የሀገራችንን የግንባታ ሂደት ሙሉ ለሙሉ እየቀየረ ያለ በጥራቱም ዓለም የመሰከረለት ቴክኖሎጂ ነው እና በብዙ በሚባል ደረጃ እንግዲህ እንደነገርኳችሁ በአንድ ድርጅት ራሱ በአሁን ሰዓት ራሱ እንደዚህ አይነት እንትን ብዛት ካለ ከ28 ከ30 በላይ ህንፃዎች ኦልሬዲ በአንድ ድርጅት በፖስቴንሽን እየተሰሩ ያሉ ትልልቅ ህንፃዎች አሉ። ከ25 እና ከ30 በላይ የወለል ብዛት ያላቸው ህንፃዎች ማለት ነው። ግንባታው ሲጀመር ገዢዎች ግንባታውን በአካል መጥተው ማየት ይችላሉ? አዎ በደንብ ይችላሉ። ስኬጁሎች ይቀመጣሉ። ድሪም ስፔስ የቤት ባለቤቶች ሳይቶችን መጥተው የሚጎበኙበት ሲጀመርም ብቻ ሳይሆን በየፌዙ ቤታችን ምን ላይ ደረሰ የሚለውን ነገር ድሪም ስፔስ በራሱ ፔጅ ላይ በየጊዜው ፖስት ያደርጋል። በዛ ፖስት ላይ የፈለገው ሰው መጥቶ የቤቱን ሂደት ቤቴ ምን ያክል ደረጃ ደርሷል የሚለውን ነገር መከታተል ይችላል። ሲጀመርም በየመሃሉም እየመጣ በተቀመጠለት ስኬጁል መሰረት ማንኛውም ሰው መጥቶ ማየት ይችላል። በምን ደረጃ ላይ ያሉ ቤቶችን የምታስረክቡት? ሰሚ ፊኒሽድ ኦር ፉሊ ፊኒሽድ? አዎ ያው እንግዲህ እቅዳችን ያው ሁሉም ነገር ያለቀለት ቤት ፉሊ ፊኒሽድ የሆነ ቤት ለባለቤቶቻችን ለማህበረሰቡ እንደምናስረክብ ነው ቃልም የምንገባው። የሚሆነውም እንደዛ ነው። ያለቀ የተጠናቀቀ ቤት ቀጥታ የሚገቡበትን ቤት ነው ሰርተን እናስረክበው ለማህበረሰቡ። የህንፃው ወለል ስንት ነው? ያው የህንፃዎቹ ወለል ብዛት ከ4 ፎቅ ጀምሮ እንግዲህ እስከ እንደየአካባቢው እንደሚፈቀደው ያው የሚታወቅ ነው። በየአካባቢው የህንፃ የወለል ብዛት በመንግስት የተወሰነ ነው። በሚኖረው በየአካባቢው ህግና ደንቡን ተከትሎ ከአራተኛ ፎቅ ጀምሮ እስከ 20 ድረስ ቤቶቻችንን ህንፃዎቻችንን ገብተን እናስረክባለን። ሊፍት ለሚያስፈልገው ሊፍት መሟላት ያለባቸውን ሁሉንም አይነት ደረጃውን ያሟላ ህንፃ ከ4ኛ ፎቅ ጀምሮ እስከ 20ኛ ፎቅ ሊሆን ይችላል። መንግስት በሚፈቅደው መሰረት እንደየአካባቢው የተለያየ የወለል ብዛት ያላቸውን ህንፃዎች ነው እናስረክበው። በመጨረሻም እንደ ሃርመኒ ቢልደርስ ስራ አስኪያጅነቴ ስራዎች በፍጥነት እንዲጠናቀቁ የሚገባኝን ኃላፊነት ወስጄ ከተባለው ጊዜ ጀምሮ ከተባለ ጊዜ በፈጠነ ስራዎች እንዲጀመሩና ከተባለው ጊዜ ደግሞ ባነሰ ጊዜ ደግሞ ለቤት ባለቤቶቻችን የምናስተላልፍበትን መንገድ በመዘርጋት ይሄንን የቤት ችግር በትንሹም ቢሆን ለመቅረፍ በሃርመኒ ስም ቃል እንገባለን። በተባለው ሰዓትና በተባለው ጊዜ ተገንብቶ ለቤቱ ባለቤት እንዲደርስ የተቻለንን ሁሉ እናደርጋለን። ያው ለአንደኛ ዙር ሙሉ ለሙሉ የተዘጋጁ ሳይቶች አሉ። በተለያየ ጊዜ የተጠቀሱ ሳይቶች አሉ። ከነሱም በላይ ደግሞ ሁለተኛ ዙር ግንባታ ደግሞ የሚጀመርባቸውን ሳይቶች ደግሞ በመንገድ ላይ ነው ያለነው እና ከተባለለት ጊዜ በፈጠነ 6 ወር የምዝገባ ጊዜ አለ። ግን 6 ወር የምዝገባው ጊዜ ሳያልቅ የተለያዩ ግንባታዎችን ለመጀመር በዝግጅት ላይ እንገኛለን። ማህበረሰቡም ይህን የመጀመሪያ ዙር እድል የአገልግሎት ብቻ የሚከፈልበትን የመጀመሪያ ዙር እድል እንድትጠቀሙ እያልኩኝ ጥሬን አስተላልፋለሁ። አመሰግናለሁ። ድሪም ስፔስ ሪያሊቲ ከህልሞ እናደርሳለን።